ትልቅ አደጋ ተደቅኖበታል። ትልቅ ወረርሽኝ ነግሶበታል። ከኮቪድ የከፋ መንግስት እያየ ዝም የሚለው ዱዓት በአብዛኛው ትኩረት ያልሰጠው ኢኮኖሚውን እያሽመደመደ ጤናውን እያፋለሰ ዲኑን አደጋ ላይ እየጣለ ማህበራዊ ግንኙነቱን እያናጋ በብዙ አቅጣጫ አደጋ ከመደቀሙም ጋር ለአደጋው የሚመጥን ጩኸት እየሰማን አይደለም። ለጥፋቱ የሚመጥን እንቅስቃሴ እያየን አይደለም። ወረርሽኙ በየቤታችን ገብቷል። አላህ የጠበቀው ከስንት አንድ ቤት ካልሆነ በስተቀር ቀጥታ ወይ በራሱ ወይ በቤተሰቡ አለ አብዛኛው ህዝብ ጋር የጫት ጉዳይ። ይሄ አረንጓዴ መርዝ እጅግ በርካታ ወገናችን ገና ርዕሱ ሲነሳ ይከፋዋል። ያ አኺ ፊላህ ወንድሜ ሆይ ርዕሱንም እናነሳው ላንተ ተቆርቆረን እንጂ ልናስከፋህ አይደለም። ለወገናችን አዝነን እንጂ ብሽሽት ፈልገን አይደለም። ወገናችን እየተሽመደመደ ነው ያለው። አስቡት እስኪ ምን ያህል ህዝብ ነው እየቃመ ያለው? ምን ያክል ህዝብ ነው በዚህ ቅጠል የተነሳ አደጋ ላይ እየወደቀ ያለው? አብዛኛው የጥፋቱ አካል ስለሆነ መተራረም ስለቀለለ ያደጋውን ልክ እያየነው አይደለም። ያደጋውን መጠን እየተመለከትነው አይደለም። እንዲያውም በርካቶች ጉንጭ አልፋ ሙግት ውስጥ ይገባሉ። ጫት የሚል ቁርአን ውስጥ አለ ወይ? ነብይ ሰለላሁ ዐለይሂ ወሰለም ጫት ብለው ተናግረው የከለከሉበት ቦታ አለ ወይ የሚል ክርክር ያነሳል። ያ አኺ ፊላህ ዲናችን ሰፊ ነው። ያልዳሰሰው ርዕስ የለም። ቆም ብለህ አዳምጥ። ያልተነካ ርዕስ የለም። ቁርአናችን ሁሉን ነገር ይዳስሳል። ሁሉ ነገር ቁርአን ውስጥ ይገኛል። ቀደም ባለው ዘመን ሰዎች ቢከራከሩ እውነት አላቸው። ብዙ ነገሩ እንዳሁኑ ጎልቶ ፈጦ እየታየ አይደለም። ቀደም ብሎ እኮ በሲጋራ ጉዳይ ዓሊሞች ይከራከሩ ነበር። ከፊል ይከለክላል፣ ከፊል ይፈቅዳል። አሁንም የሚከራከር የለም በዚህ ላይ። ለምን? ጉዳቱ ተጨባጭ ስለሆነ ማለት ነው። እስኪያማኑ የለንህ ምን ያህል ህዝብ ነው? ስንት አለ? ግራና ቀኝ ገራባ ቀረጥ ኪሱ ላይ ተክተቆ የለመደውን ሱስ ማለት ነው። ተመልከቱ፣ ይዞት ገብቷል፣ ተከትሎታል፣ እዛም አብሮታል። ስትወጡ አካባቢ ላይ ተመልከቱት። ባፉጫት ይዟል፣ በኪሱም በግራና በቀኝ ይዞታ ይታላችሁ። ለስንቱ የአእምሮ መታወቅ ሰበብ እየሆነ ነው ያለው። የአእምሮ መታወቅ እያለ በውኑ ብቻ እኮ አይደለም፣ በህልሙ የደነዘዝ የሚረበሸው ስንቱ ነው? በህልሙ የሚረበሸው ጫት ሳይቅም የዋላ ጊዜ እንዴት ነው የሚሆነው? ቃም የሆነ ሰው ጫት ሳልቅም ውዬ ተኝቼ በህልሜ በአውሮፕላን ውስጥ እየሄድኩ ነው አለ። በአውሮፕላን ውስጥ እየሄድኩ መታወቂያ አሉኛል። መተው ሳያቸው ሌሎቹ መታወቂያ የሚያሳዩት የጫት ቅጠል ላይ እያወጡ የሚያሳዩት እሱ አልቃመም አይደለ? የለኝም አልኳቸው አለ። ከዛስ ያዘው አሉና አንዱ ሁለት እጄን አንዱ ሁለት እግሬን ይዞ በመስኮት ወረወሩኛል። ከዛ ተወርውሬ ካልጋዬ ላይ ወደቅኩ አለ። እንቅልፍ እንኳን ምን የለውም፣ ሰላም የለውም። አንዳንዱማ ቀንም መስገድ እኮ ያቅተዋል። አስር እኮ የማይሰግድ ስንት ሰው ነው ያለው? አዛን እየሰማ መነሳት ይከብደዋል። እንዲያውም አንዳንዶቹ ምን እያሉ እስከሚቀልዱ ባለስልጣን ከስልጣኑ አልነሳ ብሎ ሲያስቸግር እንኳን ከስልጣን ከጫት መነሳት ይከብዳል እየተባለ እኮ ነው። ምን ያህል እንደሚከብዳቸው ተመልከቱ። ምን ያህል ቢከብዳቸው። ሶላት ብቻ አይደለም፣ ጾም። ይሄው ከፊታችን ጾም እየመጣ ነው። በኃይለኛ ጫት የሚቃምበት ጊዜ በዒባዳ ማሳለፍ ሲገባል ማለት ነው። ሰዎች ወደ ተራዊህ ሲገቡ ስንቶች ጫት ቤት በኃይለኛ ምን ይሆናል? ህዝብ ይተራመስበታል። ከዛ ተመልሰው ሌሎች ሰግደው ሲተኙ እነሱ ጫት ይዘው ይቀመጣሉ። ሙስሊሙ ኡማ በብዙ መልኩ አደጋ ተደቅኖበታል። እውነተኛ ተቆርቋሪ የሆነ ወገን ህዝቡ ላይ ያለውን ችግር በመቅረፍ ላይ በሰፊው መስራት አለበት። አላህ ስብሓነሁ ወተዓላ استجيبوا لله وللرسول إذا دعاكم لما يحييكم መልእክተኛው እናንተን ህያው ወደሚያደርጋችሁ ነገር ሲጠራችሁ ወደ አላህና ወደ መልእክተኛው ምላሽ ስጡ፣ አቤት ብላችሁ ተገኙ ይለናል። አቤት እንላለን ወይ? ይሄን ከዚህ በኋላ አቆም፣ እሺ እንላለን፣ እጅ እንሰጣለን፣ እንቆማለን። ህዝበ ሙስሊሙን እያሽመደመዱ ያሉ ነገሮችን ያሽመደመዱ ካሉ ነገሮች ውስጥ ማንሳት የፈለኩት ስላለኝ እንደምን ደርደሪያ ነው ይሄን እያመጣ ያለው። ወገናችን በብዙ ትልቅ አደጋ ተደቅኖበታል። ትልቅ ወረርሽኝ ነግሶበታል። ከኮቪድ የከፋ መንግስት እያየ ዝም የሚለው ዱዓት በአብዛኛው ትኩረት ያልሰጠው ኢኮኖሚውን እያሽመደመደ ጤናውን እያፋለሰ ዲኑን አደጋ ላይ እየጣለ ማህበራዊ ግንኙነቱን እያናጋ በብዙ አቅጣጫ አደጋ ከመደቀሙም ጋር ለአደጋው የሚመጥን ጩኸት እየሰማን አይደለም። ለጥፋቱ የሚመጥን እንቅስቃሴ እያየን አይደለም። ወረርሽኙ በየቤታችን ገብቷል። አላህ
የጠበቀው ከስንት አንድ ቤት ካልሆነ በስተቀር ቀጥታ ወይ በራሱ ወይ በቤተሰቡ አለ አብዛኛው ህዝብ ጋር የጫት ጉዳይ ስለ ጫት ላወራችሁ ነው የፈለኩት ይሄ አረንጓዴ መርዝ እጅግ በርካታ ወገናችን ገና ራሱ ሲነሳ ይከፋዋል ያ አኺ ፊላህ ወንድሜ ሆይ ራሱንም እናነሳው ላንተ ተቆርቆረን እንጂ ልናስከፋ አይደለም ለወገናችን አዝረን እንጂ ብሽሽት ፈልገን አይደለም ወገናችን እየተሸመደመደ ነው ያለው አስቡት እስኪ ምን ያህል ህዝብ ነው እየቃመ ያለው ምን ያክል ህዝብ ነው በዚህ ቅጠል የተነሳ አደጋ ላይ እየወደቀ ያለው አብዛኛው የጥፋቱ አካል ስለሆነ መተራረም ስለቀለለ ያደጋውን ልክ ያየነው አይደለም ያደጋውን መጠን እየተመለከተነው አይደለም እንዲያውም በርካቶች ጉንጭ አልፋ ሞግት ውስጥ ይገባሉ ጫት የሚል ቁርአን ውስጥ አለ ወይ ነብይ ሰለላሁ ዐለይሂ ወሰለም ጫት ብለው ተናግረው የከለከሉበት ቦታ አለ ወይ የሚል ክርክር ያነሳል ያ አኺ ፊላህ ዲናችን ሰፊ ነው ያልዳሰሰው ርዕስ የለም ቆም ብለህ አዳምጥ ያልተነካ ርዕስ የለም ቁርአናችን ሁሉን ነገር ይዳስሳል ሁሉ ነገር ቁርአን ውስጥ ይገኛል ይሄ ማለት ቃል በቃል ጫት ላይ ይባል ይችላል አንድ ዓሊም አንድ ሼክ ቁርአን ውስጥ ሁሉም ነገር አለ ብለው ሲናገሩ የሆነ ሰው ይሰማቸዋል ሁሉም ነገር አለ አዎ እሺ አንድ ኩንታል ዱቄት ስንት ዳቦ ይሆናል አላቸው ቁርአን አይተህ ነገረኛ አላቸው እሺ አሉት ከዛስ ናማ እንትና ዳቦ ቤት ሄድና አንድ ኩንታል ዱቄት ስንት ዳቦ ነው የሚሆነው ብለህ ጠይቀው አሉት ከቁርአን ነው የጠየቁት ከዳቦ ቤት አይደለም አላቸው ሰውየው እኔም እኮ ከቁርአን ነው የምነግርህ አሉት ፈስአሉ አህለ الذክሪ ኢን ኩንቱም ላ ተዕለሙን የተባልነው የማታውቁ ከሆነ አዋቂዎቹን ጠይቁ ተብሏል በየፈኑ አዋቂውን ጠይቃለሁኝ አሉት ይባላል ስለዚህ ምናወጣበት ምንመለከትበት ጉዳይ እንጂ ያልተዳሰሰ ርዕስ የለም የጫቱን ጉዳይ በሰፊው ተዳስሷል ምሳሌስ ለምሳሌ የጫት ጉዳት እየታየ ነው ጤና ላይ የሚያደርሰው ጉዳት አንድና ሁለት አይደለም ቀደም ባለው ዘመን ሰዎች ቢከራከሩ እውነት አላቸው ብዙ ነገሩ እንዳሁኑ ጎልቶ ፈጦ እየታየ አይደለም ቀደም ብሎ እኮ በሲጋራ ጉዳይ ዓሊሞች ይከራከሩ ነበር ከፊል ይከለክላል ከፊል ይፈቅዳል አሁንም ይከራከር የለም በዚህ ላይ ለምን ጉዳቱ ተጨባጭ ስለሆነ ማለት ነው ተጨባጭ ስለሆነ ልክ እንደዚሁ የኛውም ጤና ላይ የሚያደርሰው ጉዳት ለነገሩ ምን መለከተው በየቤታችን ያለው በተጨባጭ እያየን ያለነው በዘርፉ ምሁራን በሐኪሞች እየተነገረ ያለው አንድና ሁለት አይደለም ኩላሊቱ ጉበቱ የአእምሮ ህመሙ እስኪያማኑ ይደነኝ ምን ያህል ህዝብ ነው ስንት አለ ግራና ቀኝ የጫት ገራባ ቀረጥ ኪሱ ላይ ተቅጥቆ የለመደው ሱስ ማለት ነው ተመልከቱ ይዞት ገብቷል ተከትሎታል እዛም አብሮታል ስትወጡ አካባቢ ላይ ተመልከቱት ባፉጫት ይዟል በኪሱም በግራና በቀኝ ይዞት አይታላችሁ ለስንቱ የአእምሮ መታወቅ ሰበብ እየሆነ ነው ያለው የአእምሮ መታወቅ እያለ በውኑ ብቻ እኮ አይደለም በህልሙ የደነዘዝ የሚረበሸው ስንቱ ነው በህልሙ የሚረበሸው ጫት ሳይቅም የዋላ ጊዜ እንዴት ነው የሚሆነው ቃም የሆነ ሰው አንዱ ምን ይላል አንዴ ጫት ሳልቅም ውዬ ይላል ጫት ሳልቅም ውዬ ተኝቼ በህልሜ በአውሮፕላን ውስጥ እየሄድኩ ነው አለ በአውሮፕላን ውስጥ እየሄድኩ መታወቂያ አሉኛል መተው ሳያቸው ሌሎቹ መታወቂያ የሚያሳዩት የጫት ቅጠል ላይ ያወጡ የሚያሳዩት እሱ አልቃመም አይደለ የለኝም አልኳቸው አለ ከዛስ ያዘው አሉና አንዱ ሁለት እጄን አንዱ ሁለት እግሬን ይዞ በመስኮት ወረወሩኝ አለ ከዛ ተወርውሬ ካልጋይ ላይ ወደቅኩ አለ እንቅልፍ እንኳን ምን የለውም ሰላም የለውም ስንቶች ናቸው የለስላሳ ጠርሙስ ውስጥ አሱ ገብቶ የዘጋበት ተሰቃይ ያደርኩ የሚለው በዚህ ደረጃ ስንቱ ነው ልክ እንደ ባትሪ ድንጋይ አንዱን ባፊ ሙንሲዲ ባፊ ዱራታ ከኋላ በኩል አስገብተው ሆዲን እየተጫነ ያበራ ወሰደኝ ይላል በህልም እንኳን ሰላም የለው ዱካክ ካቡስ በዚህ መልኩ ሲሰቃይ ያድራል ቀኑም እንደዚህ ነው ጤናው በዚህ ደረጃ ሲቃወስ ይውላል በርካታ ህዝብ አደጋ ላይ ይወጣል ከዛ ሳልፈው ሌላስ ችግር የለም በጤናው በኩል ብቻ አይደለም ማህበራዊ ህይወታችን ምን ይመስላል ቤተሰባዊ አደጋው ምን ያክል ነው በየቤተሰቡ እኮ ብንመለከት በርካታ ህዝብ ወላጅ የልጆቹን ሐቅ እየጣሰ ነው ባል የሚስቱን ሐቅ እየጣሰ ነው
ልጅ የወላጆቹን ሐቅ እየጣሰ ነው። በዚህ ምክንያት ምንድነው እየተከሰተ ያለው? ወላጆች ስንት ወላጆች ናቸው ለጫት 100 200 የሚያወጡት? ከዛ በላይ እንዲያውም አጃቢዎች አሉ አይደል? አክሰሰሪ አለ አይደል? አብሮት የሚመጣ ጫት ብቻ ነው አይደለም ያለው በአሁኑ ሰዓት። ስንት ነገር አለ። ለስላሳው አለ፣ ለውዝ አለ፣ ከዛ ሌሎች ነገሮች አለ፣ መርካት ሺሻው አለ። እጅግ አጃቢ የበዛ ነገር ሆኗል። ከአክሰሰሪው ጋር ሲሆን 500 600 ከዛም በላይ እስከ 1000 ወይም ከዛ በላይ የሚሄድበታል። ይሄ ሁሉ ሆኖ ለቤተሰቡ 50 ብር ሰጥቶ የ100 ብር መስተንግዶ ይጠብቃል። ወጡ አልጣፈጠም፣ እንዴት አርገሽ ነው የሰራሽው ይላል። የሰጠኸው ነው የተሰራልህ። ከሚስቱ ጋር ፈተና፣ ከልጆቹ ጋር ፈተና። ልጆች በአግባቡ ትምህርት አይማሩ፣ በአግባቡ ቁርአን አስተማሪ ሳንቲም ይጠይቃል መኖር ስላለበት። ስንቱ ወላጅ ለልጆቹ የቁርአን መክፈል ያቃተዋል፣ ለጫት ግን በየቀኑ 200 300 ያወጣል። ምን የሚሉት መደንዘዝ ነው? በአላህ በዚህ ደረጃ የስንቶች ሐቅ እየተጣሰ ነው። ለሌላ ወንጀሎች መሻገሪያ እየሆነ ነው ያለው። ወላሂ ነው የምላችሁ ዩኒቨርሲቲ ውስጥ እዚህ ግባ የማይባል የበሰበሰ ልብሳችን ጫትቃሚ እየሰረቀብን ተቸግረን አጥበን ቁጭ ብለን እንጠብቅ ነበር። ያችን ወስደው እየሸጡ ማለት ነው። ምንም እኮ አያወጣም፣ የበሰበሰ ልብስ ነው ያለን ሲጀመር። በቃ ላፍታ ዞር ስንል አናገኘውም። በዚህ ደረጃ ጫት ሰብዕናን ይነጥቃል። በቃ ሰውነትህን ነው የሚነጥቀው፣ ሰውነትህን ነው የሚገፋው። ወላጆች ላይ ይጮሃል። የጫት አላገኘሁ ብሎ እንደፈለገ ይኮሳተራል፣ እንደፈለገ ያስተጋጋል፣ ይናገራል፣ ይጮሃል። ወላ ተቁል ለሁማ ኦፍ እንዳትል እኮ ነበር የተባለው። ሌላው ቀርቶ በመጦሪያው ጊዜ ቁጭ ብሎ ይጦራል፣ ቁጭ ብሎ ያመነጅካል። በነገራችን ላይ ጫት ቃሚ በብዛት ጫት ይበላል ሲባል ይቆጣል። የሆነ ሰዎችን ጋብዞ ምግብ እየበሉ እያለ አብሽሩ ብሉ ጫትም አለ ትበላላችሁ አላቸው። ምሳውንም ጥለውለት ወጡ ተቆጥተው። እሺ ምንድነው የሚባለው? አቀፈም ማዘሪያው ተሸከመ ነው። ዞሮ የለው መብላት እኮ ነው ዞሮ። እንደውም መቃም ነው ቃል አይገልጸውም። ቆሎ ነው የሚቃመው፣ ጥሬ ነገር ነው የሚቃመው፣ ስኳር ነገር ነው የሚቃመው። ምንድነው መብላትም አይገልጸውም። ይሄ እዚሁ አስቀምጦ እያመነጀኩ መዋል መብላት ራሱ በደንብ አይገልጸውም፣ በትክክል አይገልጸውም። ለዚህ ከንቱ ነገር፣ ለዚህ መርዝ ምን ያደርጋል? የወላጆችን ሐቅ ይጥሳል፣ ወላጆችን ያስለቅሳል። ስንት አለ ልጆችን የሚያስለቅስ ለዚህ መርዝ ብሎ። አረብ ሀገር በስንት ፈተና ሰርታ ትልካለች በየጊዜው። ምን አለ ቁም ነገር ቢሰራበት? ህይወቷ እየባከነ እሳት ላይ ተቃጥላ ሽንት ቤት ጠርጋ ያመጣችውን ብር እንደዋዛ ቁጭ ብሎ ምን አለ በልቶ በተጠቀመበት፣ ምን ነው ጎመን ገዝቶ በበላበት፣ ስጋው ይቀር። አንድ እሴት ለሌለው ነገር ነብዩ ሰለላሁ ዐለይሂ ወሰለም ላ ضرر ولا ضرار ይላል። የተጎዳሁት እኔ ነኝ ምን አገባችሁ ሊል ይችላል ሰው። የሚባል ነገር የለም። ላ ضرر ولا ضرار መጉዳትም መበቀልም የለም፣ ያላግባብ መበቀልም የለም። ራስንም ሆነ ሌሎችን መጉዳት ሐራም። እኛ ከሞት በኋላ ህይወት አለ ብለን ምናምን እንደፈለገ ያስተኛውን ኖሮ እንደ እንስሳ የሚኖርበት ህይወት አይደለም ያለ። ኩልኩም ራዕን ወኩልኩም መስኡሉን አን ረዕየቲህ፣ ሁላችሁም እረኞች ናችሁ፣ ኃላፊነት አለባችሁ፣ ሁላችሁም ስለ ኃላፊነታችሁ ተጠያቂዎች ናችሁ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለ ራሱ ይጠየቃል ሰው። መልእክተኛው ሰለላሁ ዐለይሂ ወሰለም መዲና በገቡ ጊዜ ሙሃጅሮችን ከአንሷሮች ጋር እያቆራኙ ነበር፣ ወንድማማች አድርገው። ሰልማን አልፋሪሲን ረዲየላሁ ዐንሁ ከአቡ ደርዳ ጋር ረዲየላሁ ዐንሁ ወንድማማች አደረጓቸው። ሰልማን ወንድሙን ለመዘየር ከአቡ ደርዳ ቤት ይገባል። ሲሄድ እሙ ደርዳ ናት ያለችው፣ ራሷን ጥላ ተወዛግታ ነው ያለችው። ምን ሆነሻል? ወንድምህ አቡ ደርዳ ለዱንያ ሐጃ የለውም አለች። የሰጠች ያለችው መልእክት አለ፣ እኔም ራሴን የጣልኩት በሱ የተነሳ ነው ያለች። ከዛ አቡ ደርዳ አልቆየም መጣ። ምሳ አዘጋጀና ለሰልማን አልፋሪሲ አቀረበ። ብላኒ ጾመኛ ነኝ፣ አንተ ካልበላህ አልበላም አለው። ሰልማን ተነግሮታል፣ መጀመሪያ ይዟል፣ የያዘው ነገር አለ። ከሱ አልፎ ለሌላ እየደረሰ ነው ያለው። ልብ በሉ፣ በጫት አይደለም፣ በምንድን በዒባዳ። አንተ ካልበላህ አልበላም፣ ወንድሙን ማስከፋት አይፈልግም፣ አብሮ በላ፣ ጾሙን አፈረሰ።
ሌሊት ላይ በጊዜ ተነሳ ለሶላት ተኛለ ከተወሰነ ከተኛ በኋላ አሁንም ተነሳ ተኛለ አሁን የሌሊቱ ወደ መጨረሻ ክፍል ሲደርስ አሁን ተነሳ አብረን እንስገዳለን በዚህ ሰዓት ላይ ምን አለው ولنفسك عليك حقا ان لربك عليك حقا ለጌታ ባንተ ላይ ሐቅ አለ ልክ እንደዚሁ ለነፍስህ ባንተ ላይ ሐቅ አለ ولأهلك عليك حق ለቤተሰብህም ባንተ ላይ ሐቅ አለ ለእያንዳንዱ ባለ ሐቅ ሐቁን ስጣለ ለእያንዳንዱ ባለ ሐቅ ሐቁን ስጥ አቡ ደርዳ ይሄንን ንግግር ለነብዩ ሰለላሁ ዐለይሂ ወሰለም በሚያቀርቡ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም صدق سلمان እውነትን ይተናገረዋል بعبادة لنفسه براسه لا حق አለ ያለ بعبادة እዚህ በጫት ከዛስ አጃቢ ተሻጋሪ ደባል ሰዎች አሉ አብዛኛው ቃሚ ተጨማሪ ነገር አለ ወይ ሲጋራ አለው ወይ ደግሞ ምንድነው የሚሉት ወጥተው ደግሞ የሚያስተነፍሱበት ይኖራቸዋል ሌሎችም መጥፎ ነገሮች አሉ ሺሻው አለ እነዚህ ነገሮች ብቻቸውን ጫትን حرام ለማለት በቂ ናቸው الله سبحانه وتعالى ولا تلقوا بأيديكم إلى التهلكة راساتهم بجزاجاتهم طفات لا يتطالوا ይላል ولا تقتلوا أنفسكم ነፍሶቻችሁን አትግደሉ ነፍስን ለመግደል የሚዳርግን ሰበብ አትፈጽሙ አላህ በእናንተ ላይ ያዘኝ ስለዚህ ራስ ላይ ጉዳት የሚያደርስ ሁሉ حرام ነው ኢኮኖሚያዊ አደጋውን በዚሁ ደረጃ ከባድ ነው ብዙ ነው ኢኮኖሚ ላይ የሚያደርሰው ነገር ያየና ያለ ነው አስቡት በአሁኑ ሰዓት ባለ ጥናት ከኢትዮጵያ ወጣት ግማሹ 50% ቃሚ ሆኗል እየተባለ ነው ያገሪቱ ህዝብ አብዛኛው ወጣት ነው አዋቂው ላይ ደግሞ ከወጣቱ የበዛ ቃሚ ነው አጠቃላይ እና ሳንሰው ቁጥር እጅግ አሳንሰን ከ110 ሚሊዮን 10 ሚሊዮን ብቻ 10% ያልሞላ ልብ በሉ 10 ሚሊዮን ቃሚ ቢኖር በቀን 100 ብር ቢወጣ ምን ያክል እየወጣ ያለው 1 ቢሊዮን በቀን እየወጣ ነው ያለው ጫት አብዛኛው ከ100 ሚሊዮን ያለፈ ነው ያለው ብዙ ቦታ በቀን ነው እየወጣ ያለው ለምን ቁም ነገር አንድ የሚተርፈው ስቴት አለ አንድ የሚያስከትለው ፋይዳ አለ ሙሉ ዶጋመድ ይሆናል 1 ቢሊዮን ብር ሰብስቦ እንደማቃጠል ማለት ነው ምንድነው ፋይዳ ሰብስቦ ማቃጠል ይቀላል እንደውም ከዚህ ቢያንስ የሚጎዳበት ሌላ የጤና ጉዳት የሚያደርስበት የለም ሌላ ማህበራዊ ጉዳት የሚያደርስ የለም ብሩ ነው የጠፋው አለቀ እዚህ ግን ተጨማሪ በርካታ ጥፋቶች እየደረሱ ነው ያሉት ተጨማሪ ስንት አደጋዎች እየተከተሉ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም ኢነ አላህ ከሪሀ ለኩም ሰላት አላህ ሶስት ነገሮችን በእናንተ ላይ ጠልቷል ብለው ሲናገሩ አንዱ ምንድነው ያነሱት ኢዳዓቱል ማል ገንዘብ ማባከን ያሉት ገንዘብ ማባከን ይሄ አላህ የሚጠላው ነገር ነው ያለ አግባብ ገንዘብ ማባከን ብዙ ትርጉም አለው ብዙ መልክ አለው ገንዘብን ሐላል በሆነ ጉዳይ ላይ በኢስራፍ መጠቀም ማባከን ነው ሐላል በሆነ ጉዳይ ላይ በኢስራፍ ያለ አግባብ መጠቀም በሐራም ሌላ ተጨማሪ ነው ገንዘብን ኃላፊነት ከማይሸከም ወይም ከማይታመን ሰው ዘንድ ጥሎ እንዲጠፋ ሰበብ መሆን ማባከን ነው በዚህ ደረጃ ጉዳት እንጂ ጥቅም ለሌለው ነገር ማውጣት አይን ያወጣ ኢስራፍ ነው الله سبحانه وتعالى مدنا له ولا تبذر تبذيرا إن المبذرين كانوا إخوان الشياطين ما باكننا تباكن ما منزرنا تمنزر أباكانيوش بكونوش يا شيطان وندموش ناتشو تملكتوا هنا النقابل يا شيطان وندموش ناتشو وكان الشيطان لربه كفورا شيطان دقمو لقيته كهادين وجيجي كادن ይሄ ብቻውን አንድ ሙሲባ ይሄ ብቻውን حرام የሚያደርገው በቂ ምክንያት ነው ይሄ ብቻውን حرام ነው ለማለት በቂ ምክንያት ነው እንቅልፍ መንሳት ጤናን ማቃወስ የምግብ ፍላጎት መዝጋት የሚገርመው ሙስሊሞች ዛሬ አይደለም በዚህ ጫት የተፈተኑት አመታት ኢብኑ ፈድሉላህ አልዑመሪ የሼኹ الاسلام አህመድ ኢብኑ ተይሚያ ረሂመሁላህ ተማሪ ናቸው ممالك الابصار የተባለ ኪታባቸው ላይ ምን ይላሉ ስለ ኢትዮጵያ መስሪ ግብጻዊ ናቸው ከነጋዴዎች ያገኙትን መረጃ ሰብስበው የጻፉት አለ በርካታ የኢትዮጵያን ታሪክ በተመለከተ ሰዎች እዛ ነው የሚጠቀሙት የኢትዮጵያ ታሪክ ጸሐፊዎች ከዛ በብዛት ይወስዳሉ በጊዜው የነበሩትን መማሊክ እስላሚያ እስላማዊ የሆኑ ስልጣኔቶች ማለት ነው አገሪቱ ውስጥ የነበሩት እነ ኢፋት
እነ ሀዲያ እነ ጋዋሮ እነ ባሌና አርባቢን የነበሩት በጊዜው የነበሩትን ይዘረዝራሉ ስፋታቸው ይሄን ያክል ቀን ያስኬዳል በአካባቢው ያለ የዛፍ አይነት እንደዚህ ነው እንስሳቶች እንደዚህ ናቸው አለባበሳቸው ይሄ ነው የዝናባቸው ሁኔታ መብረቅ የበዛበት ነው እንደዚህ ዝርዝር መረጃ አስቀምጠዋል ስለ ጫት ያወሳሉ እዛ ቦታ ላይ ስለ ጫት በሰፊው የሚቃም ነበር በሰፊው ይቃማል ይላሉ በተለይ ወደ ዒልም የቀረቡ አካባቢ ዘንድ ፈተና የሆነብንም ይሄ ነው በአሁኑ ሰዓት ወደ ዒልም የቀረቡ አካባቢ ዘንድ እዛው ላይ ምን ያነሳሉ የየመኑ ንጉስ ከሐበሻ የሄደ ሰው ያደረገለት መስተንግዶ ስለነበር እስኪ ተመኝ ምን ላድርግልህ ብሎ ጠየቀው አሉ ጫት የሚባል ቅጠል አለ እሱ እንዲመጣ ነው ፈልገዋል ከሐበሻ ተወሰደለት ተመልከቱ ተወሰደለት ከዛስ ጫቱ ተተከለ ቅጠሉ ነው የሚበላው አሉ ለመበላት በሚደርስ ጊዜ ንጉሱ ጠየቀ ግን ምን አይነት ባህሪ ነው ያለው እንዴት ነው ነገሩ ሲበላ አላቸው ሰውየው ምን አለ ሰውየው ይሄ ቅጠል የምግብ ፍላጎት የሴት ፍላጎት የእንቅልፍ ፍላጎት ይቀንሳል በዚህ ደረጃ እንግዲህ ተመልከቱ በዚያን ዘመን በተግባር የሚታይ ነው ዋቂዒ ነው والله አልፈልግም والله እኔ ዱንያ ለነዚህ ለሶስቱ እንጂ ለሌላ አልፈልግም ማለት ንጉሱ በመፈልገው በመኞቴን መሃል ጣልቃ የሚገባል ነገር አልፈልገውም ማለት ንጉሱ ሰው በራሱ ላይ ፈርዷል ዛሬ በራሱ ላይ ፈርዶ በጤናው ላይ በኢኮኖሚው ላይ ሐጀር ጋር አላረኩም እስኪ በቀን ስንት ታወጣለህ ለጫት ይሄን ያክል እስኪ ስንት አመት ቃምክ 10 አመት ብታሰላው ከሐጅ ወጪ በላይ ልጆችን አስተምራል አይሰጥም ሲጀመር የትምህርት ቤት ሲጀመር ጫት ቃሚ በየቀኑ ባህሪው ሙሉ ራሱ የተቀያየረ እኮ ነው የተለያየ እኮ ነው አይደል እንዴ ከጫት በፊት ሌላ ሰው ነው ሌላ ማታውቁት ጫት ሲጀመር ሌላ ሰው ነው ኮስታራ ከነበረ ፈገግታ ያበዛል ሳቅ በሳቅ ይሆናል ምናልባት ንፉግ ከነበረ አንዳንድ ልጆች ብልጥ ናቸው ሲመረቅን ሰዓት ጠብቀው አባዬ እንደዚህ ፈልጌ ነበር አውጥቶ ይሰጣል ሌላ ሰዓት እኮ የማይሰጠው ሌላ ባህሪ ነው እዚህ ላይ ያለው ትክክለኛ ባህሪው ከጫት በፊት ያለው ነው እዚህ ሌላ ሰው ነው ከጫት በኋላ ደግሞ ሌላ ሰው ነው አይኑን አጉረጥርጦ ጺሙን እየነጨ ምላሱን እየጎለጎለ እያወጣ እየመለሰ ሌላ ሰው ደግሞ እንደገና የተለያየ ስብዕና ምን ማለት ነው ይሄ ኖርማል ነው ጤነኛ ሁኔታ ነው ሰው ከኖርማል ሁኔታው የሚያወጣው ነገር ውስጥ እንዴት ይገባል ያለ ወትሮ እኔ ብቻ ካላወራሁ ይላል አንዳንዱ ጫት ላይ ሲሆን አይደል አንዳንዱ ደግሞ የሆነ ነገር ያገኘው እስከሚመስል ጸጥ እስከሚጨርስ ዝም እንደየሰው የሚያሳድረው ነገር የተለያየ ዝም አንዳንዱ የሚሰራውን ያውቅ አንድ ቦታ የሆነ ጓደኛ ይነግረኛል አካባቢያቸው ላይ የገጠመ አብረው እየቃሙ እያለ እርስ በርስ መርቅ ነው ይሄን ሰጥቻለሁ ጀብቻለሁ እየተባባሉ እሱ የሚጀባው ነገር አላገኘም ጥምጣሙን አንስቶ ሰጣለ ከዛስ ቤቱ ተመልሶ ጥምጣሜስ ብሎ ሚስቱን ጠየቀ ለብሰህ እኮ ነው የወጣኸው አልለበስኩም ማለት የተጠላለ ለብሼ በወጣ እንዴ የተጠላዋለሁ ማለት ከሚስቱ ጋር ብዙ ሲመላለስ ቆይቶ ዞሮ አልተገኘም የለም ከስንት ቀን በኋላ ያችን ጥምጣም ሌላ ሰው ላይ አያት እንዴ ይሄ ጥምጣም እኮ የኔ ነው አለ እና ባለፈው ስንልቅም እኮ ጀብተህ ነው አለ እኔ አብጃለሁ ልብሴን አውልቄ የምሰጥህ አለው ስለዚህ ሲቅም ሰዓት ይሄ ሰውዬ ኖርማል ነበር አይደለም እኮ ከኖርማል ሁኔታ ወጣ ይላሉ ሰዎች የተለያዩ ብጅታዎችን ይመዛሉ ስለ ጫት ሲነሳባቸው ያው እኮ እንደ ቡና እንደ ሻይ ማለት ነው ያነቃቃል እንጂ ሌላ ምን አለው ይላል ሻይ ጠጥቶ ልብሱን የሚያወልቅ የለም ቡና ጠጥቶ መርቅኖ ሌላ ስሜት ውስጥ የሚገባ የለም በቃ ግፋ ቢል መነቃቃት ነው የሚኖር እዚህ ጋር ያለው ልዩ ስሜት ነው ሌላ ሰውነት ነው ያልቃ ማለት ደግሞ ሌላ ሰው ነው ቤተሰቦች ሊጨርሳቸው ነው የሚነሳው አይደል እንዴ ጫት ከሌለ የጫት ሰተውት ከቤት ቶሎ እንዲወጣላቸው ነው ተበድረው ከየትም አምጥተው ቶሎ ይሄ ሰው ዛሬ ሊጨርሰን ነው ይላል ይፈሩታል ይሄ ኖርማል ባህሪ ነው እንዲህ አይነት በዚህ ደረጃ ሰው እንዲህ አይነት አረንጓዴ መርዝ ላይ ጥገኛ ያደርጋል በዚህ ደረጃ ራሱን ደካማ ያደርጋል ሙስሊም እንዲህ መሆን ያለበት ተራ ነገር ላይ ስንት ዓላማ የሚጠብቀን ሰዎች ስንት ኃላፊነት ያለብን ሰዎች ያለብን ፈተና ሙስሊሙ ኡማ ላይ የተደቀነው ነገር እኮ እንቅልፍ የሚነሳ ነገር ጭራሽ
ያቅማችንን እንደማበርከት ሸክም መሆን ይበልጥ የሚያሳዝነው ደግሞ ሃይማኖታዊ ሽፋን መሰጠቱ እስላማዊ ሽፋን መሰጠቱ በማን አካባቢ ነው በብዛት ጠበቃ የሚያገኘው ሃይማኖት አስተማሪ የሚባሉት ሰዎች ዘንድ ይሄ አረንጓዴ መርዝ ሰዎች የተለያዩ ሽብሃ ያነሱለታል ከምንም በላይ ካሉት ፈተናዎች ደግሞ ድንጋር የሚያዘው ፈተና ነው ምን ጋር አለው ግማሾቹ ለሽርክና ለቢድዓ ጭፈራዎች ድግሶች ማድመቂያ ሆኖ ነው የሚቀርበው በአገራችን ያሉትን የቢድዓ ድግሶች አያቸው ጫት ባይሱዙ ነው የሚጫንባቸው አይደል እንዴ በየቤቱ ያለው ራሱ መንዞማ ከፈቱ ድግስ ኖራቸው ሰደቃሉ ሌላው ቀርቶ ሰው ሞቶባቸው ለማስተዛዘን የሚሄዱት እንኳን አያፍሩም ጫት ይዘው እግራቸውን ዘርግተው ቁጭ ይላሉ ሁለገብ ዓሊም ሁሉን ይተነትናል ስለ ህክምና ያወራል እሱ እኮ ምንም ነገር የለውም ምናልባት 8 አልደረሰ ይሆናል ስለ ህክምና እንደፈለገ ይናገራል አንድ ቦታ የገጠመኝ ነው ድንገት ደረስኩኝ ጫት እየቃሙ ነው ዙሪያው መሃላቸው ማውቀው አንድ ዶክተር አለ እሱን እንኳን አላፈሩትም ስለ ህክምና ዘና ብለው ያወራሉ ብለው ይቅርታ እንግዲህ ካንተ ፊት ብዙ አወራን አሉት እንደገና እሱ አጎብሶ ዝም ይላቸዋል እሱ አፍሯል እነሱ አይደሉም የሚያወሩት ጫት ሲቅም ሌላ ሰው ነው ከዓለም ጫፍ በመርከብ ቃጭ ነው ያመጣል በቃ የለም ሁሉ ነገር ቀላል ነው ሁሉ ነገር እንደዚህ ችግር የለም ይሄን ቤት እንደዚህ አድርጌ እሰራዋለሁ እንደዚህ አሁን የሆነ ቢዝነስ አስቤ አይደለም ከጫት በኋላ ሁሉም የለም ሁሉም ነገር ባዶ ነው ይሄ በዚህ ደረጃ የማይጨበጥ ከንቱ ህልም እየሰጣ አደጋ ላይ የሚጥል ነገር ሙስሊሞች ሊርቁት ይገባል በሃይማኖታቸውም ላይ አደጋ እያመጣ ነው በአሁኑ ሰዓት ደግሞ የብልግና መገናኛ እየሆነም ነው ያለው ወጣቱ ዘንድ በርካታ ብልግና እየተፈጸመበት ነው ያለው አብሮት ሐሜቱን ተውት ሌሎች ነገሮች ይቅሩ ከዛ የከፉ በርካታ ነገሮች እየተፈጸሙበት ነው ለዚህ ለጫት ከሚቀርቡ በጅታዎች ውስጥ አንዱ ምንድነው እኔ ላይ ጉዳት አያደርስም ይላል አንዳንዱ ጉዳቱን ስትዘረዝርለት ጎጂ ነገር حرام ነው ስትለው እኔ ግን አይጎዳኝም ምንም የሰውነቴ እንደምታየው ነው ምንም አልሆንኩም ይላል አዎ ሁሉ ሰው አንድ አይነት አይደለም ኸምርም አንዳንዱ በቀላሉ አንድ ብርጭቆ ጠጥቶ ጥንብዝ ብሎ የሚሰክር ሰው አለ አንዳንዱ ደግሞ ጋን ነው ቢጠጣ ንቅንቅ የማይል ሰው አለ ስለዚህ ላንተ ሐላል ነው እንለዋለን እንዴ እሱን ወይስ በልኩ ጠጣ እንለዋለን አለ እንዴ ምንድነው ልኩ መቆም ነው ልኩ መቆም ብቻ ነው አንዱ ጠጪ ከአባቱ ከልጁ ጋር ተቀምጦ ኸምር ቤት ገብተው ኸምር እየጠጡ ለልጁ መጠጥ እንዳያበዛ ይመክረዋል መጠጥ ማብዛት ጥሩ እንዳልሆነ ያስተምረዋል ልጅ ሁሉም ነገር ልክ አለው መጠጥም በልኩ ካልሆነ ይጎዳል ስለዚህ ከልክ በላይ እንዳትጠጣ ይለዋል እሱ ገባኝ አባዬ ግን ልኩ እንዴት ነው የሚታወቀው አለ እዛ ባዶ እነዛ ሁለት ሰዎች ይታዩሃል አይደል አለው ወደፊት ያመለከተ አዋል አራት ከሆኑበት ሰክረሃል ማለት ነው አለ ልጁ አባቱ ወደ አሳየው አቅጣጫ ሲመለከት አንድ ሰው ነው የተቀመጠው ገብቷቸው አባት በራሱ ሚዛን ምን ሆኗል ማለት ነው ሰክሯል ማለት ነው ልኩ መቆም ብቻ ነው ያለ ምንዛ መቼ ነው የምትቆመው ታውቃለህ እንዴ በቁጥር የተቀመጠ ነገር አለ እዚህም ላይ እኔ ላይ ጎዳኝ የሚባል ነገር የለም ጉዳቱ በተጨባጭ አንተንም እየጎዳ ነው ባይገባህ ነው እንጂ የጤናውን ጉዳይ ባንዴ እኮ አይደለም የሚገለው ይሄ ሽጉጥ አይደለም ጩቤ አይደለም ስለት አይደለም ቀስ እያደረገ እየገደለ ነው ቢገባ ሰው ሐኪም ሲነግረው ከዚህ በኋላ ቆም ያለው ይላል መቆም ያለበት በጊዜ ነው ከዛ ባለፈ ቤተሰብ ላይ እየፈረድክ ነው ማህበረሰብ ላይ እየፈረድክ ነው ዲን ላይ እየፈረድክ ነው ያላነሳሁት ሌላ ዲናዊ የሆነ አደጋ ምንድነው አብዛኛው ጫት ቃሚ ፈጅር ይሰግዳል ወይ ይሰግዳል አይሰግድም አብዛኛው ከነጭራሽ የማይሰግደውን ተውትተነዋል ሌሎች ሶላቶችን እያሳበረ የሚሰግደው ጫት እንቅልፍ ይነሳል ያመሻል የሌለ ተባይ ይበላዋል ያራግፋል ተነስቶ የለም እኮ
ተነስቶ ያራግፋል ያንን የተከፈተ ዕቃ ካለ ያንን ይከድናል ያንን ይዘጋል ይወጣል ኮሽታ ይረብሸዋል ወጥቶ ይመለሳል እንደገና ወይ ደግሞ አሁንም ሽንት ይለዋል ይወጣል ይገባል ከዛ 9 ሰዓት 8 ተኩል 10 ሰዓት ነው እንቅልፍ የሚወስደው ከዛስ የሚነሳው 2 ሰዓት 3 ሰዓት 4 ሰዓት ነው የሚነሳው ከዙሁር ጋር አንድ ላይ ይሰግዳል ምናልባት ከሰገደ ወይ ደግሞ አንዳንዱ ሲነሳ ይሰግዳል ይሆናል በዚህ ደረጃ አንዳንዱማ ቀንም መስገድ ያቅተዋል አስር እኮ የማይሰግድ ስንት ሰው ነው ያለው አዛን እየሰማ መነሳት ይከብደዋል እንደውም አንዳንዶቹ ምን እያሉ እስከሚቀልዱ ባለስልጣን ከስልጣኑ አልነሳ ብሎ ሲያስቸግር እንኳን ከስልጣን ከጫት መነሳት ይከብዳል እየተባለ ነው ምን ያህል እንደሚከብዳቸው ተመልከቱ ምን ያህል ቢከብዳቸው ሶላት ብቻ አይደለም ጾም ይሄው ከፊታችን ጾም እየመጣ ነው በኃይለኛ ጫት የሚቃምበት ጊዜ በዒባዳ ማሳለፍ ሲገባል ማለት ነው ሰዎች ወደ ተራዊህ ሲገቡ ስንቶች ጫት ቤት በኃይለኛ ምን ይሆናል ህዝብ ይተራመስበታል ከዛ ተመልሰው ሌሎች ሰግደው ሲተኙ እነሱ ጫት ይዘው ይቀመጣሉ 8 ተኩል 9 ሰዓት ይመጡና ስሑር ይበላል ከዛ ይተኛሉ ፈጅር የለም ፈጅር ብቻ አይደለም አንዳንዱ ዙሁር ዐስር ራሱ አይሰግድም ቀጥታ ያገናኘዋል 11 ከምናምን ይነሳል ይሄው ጾም ነው ጾሙ ህይወት አለው ከጾሙ የሚፈልገው እንድንጠቀምበት የሚፈልገው ነገር አለ የተፈለገው እኮ ለዓለኩም ተተቁን ተፈሩ ዘንድ ነው የተባለው ጾም የተደነገገበት ዓላማ ተቅዋን እንድናመጣ ነው የት አለ ሌሎችም ዒባዳ ላይ በከፍተኛ ሁኔታ ጠባሳ እየጣለ ነው የሚያልፈው ይሄ ነገር ሌላ ከዚህ ከጫት ጋር ከሚነሱ ብጅታዎች አንዱ ምንድነው ለዒባዳ ያነሳሳል የሚል ነው አንዳንዶች ለዒባዳ የበለጠ ነሻጣ ይጨምርልኛል ይላል በመጀመሪያ እውነት አይደለም ብለን አንከራከር ይኖራል የሚጨምርለት ሰው እንዲያውም ጥቅም የለውም ወይ ካሉ አንድ ጥቅም ይኖረዋል እኮ በጫት እየነገደ ስንት ሀብታም የሆነ ሰው አለ የጥቅም እኮ ነው الله سبحانه وتعالى سلا خمر سنسا يسألونك عن الخمر والميسر قل فيهما إثم كبير ومنافع للناس سلا أسكاري متتنا سلا قمار يطيقها له بلاچو በሁለቱ ውስጥ ከባድ ወንጀል አለ ትልቅ ወንጀል አለ እንዲሁም ጥቅሞችም አሉት አለ وإثمهما أكبر من نفعهما ለከዛ ነገር ግን ጉዳታቸው ከጥቅማቸው የከፋ ነው አለ የበለጠ ነው አለ ስለዚህ መመዘን ነው ነጋዴ እኮ በቀላል ነው ሌላው ቀርቶ ትርፉን ያወዳድራል 10 ብርና 11 ብር የሚያተርፍ ነገር እኮ ያለ እንዴ እዚህ ደግሞ የትርፍ ማነስና መግዘፍ አይደለም ያለው ምርጫ ሁለት ነው ጥቅሟ እዚህ ግባ የምትባል አይደለችም እጅግ የደቀቀች ያነሰች ናት እዚህ ግባ የማይባል ኢምንት ነው ጉዳቱ የትና የት ነው ስለዚህ ጥቅም አለው የሚለው ነገር ሊሸውደና ይገባ ለዒባዳ የሚያነሳሳ ሊገጥም ሊያነሳሳ ይችላል ነገር ግን በዚህ መልኩ ለዒባዳ መነቃቃት አይፈቀድም እናታችን ዘይነብ ረዲየላሁ ዐንሃ መስጂድ ውስጥ ነብዩ ሰለላሁ ዐለይሂ ወሰለም መስጂድ ውስጥ ሲገቡ ከምሰሶ የተወጠረ ገመድ አዩ ይሄ ገመድ ምንድነው አሉ የዘይነብ ገመድ ነው አሏቸው ዒባዳ ስትፈጽም ትቆይና መሰላቸት ሲገጥማት ገመዱን ትደገፋለች ተደግፋ ዒባዳ ልታረግ ማለት ነው ተመልከቱ ላለመተኛት ራሷን በሚጎዳ አሁን ጫት ላይ ባለው መልኩ አይደለም እየተፈጸመ ያለው ይህም ከመሆኑ ጋር ነብዩ ሰለላሁ ዐለይሂ ወሰለም አልፈቀዱም ሁሉም ፍቱት አንዳችሁ የነሻጣውን ያክል አላህን ይገዛ ከዛ ባለፈ ይተኛል ያሉት ከዛ ያለፈውን ይተኛ አለቀ የነሻጣውን ያክል ብቻ ቀድሜ የጀመርኩላችሁ የሰልማን አልፋሪሲ ረዲየላሁ ዐንሁ እና የአቡ ደርዳ ታሪክም ላይ እንደዚሁ መልእክተኛው ምንድነው ያሉት እያንዳንዱ በራሱ ላይ የራሱ ሐቅ አለ ስለዚህ እያንዳንዳችሁ ይተኛ ይስገድ ይጾም ያፍጥራሉ ከግዴታ ጾሙ ውጪ ባለው ላይ ሁሌ ጾማለሁ አይፈቀድም አሉ ሁሌ እሰግዳለሁም አይፈቀድም ለሊቱን ሙሉውን ለዚህም ነው ሶስት ሰሃቦች መጥተው የነብዩ ሰለላሁ ዐለይሂ ወሰለም ባለቤት መጥተው ስለ ዒባዳቸው ጠየቁ ዒባዳቸው ሲነገራቸው ከሌሊቱ ለካ ይተኛሉ ከቀናትም የሚያፈጥሩበት አላቸው ሁሉን አይጾሙም
ሌሊቱን ድፍን ሌሊት ሁሉ ጊዜ አይገዙም ሴቶችንም አግብተዋል እና ቀለል አድርገው አዩት ለካ እንዲቀላሉ እኛም ከዚህ የተሻለ መፈጸም እንችላለን በእርግጥ እሳቸው ያለፈውም የሚመጣው ወንጀላቸው ተምረዋል እኛ ምን አለን ስለዚህ እኔ ከዚህ በኋላ ሴት የሚባል አላገባም ሌላኛው እኔ ከዚህ በኋላ ሌሊቱን ፈጽሞ አልተኛም በዒባዳ ማሳለፈው እኔ ከዚህ በኋላ ሶስተኛው ደግሞ ጭራሽ አላፈጥርም ጾማለሁ መልእክቱ ከመልእክተኛው ሰለላሁ ዐለይሂ ወሰለም ዘንድ ሲደርስ ما بال اقوام ሰዎች ምን ነካቸው አሉ ሰዎች ምን ነካቸው እሺ ሰዎች ምን ነካቸው ምንድነው የሆኑ ነው ያሉት አሉ فمرغ እኔ ሴት አግብቻለሁ እኔ ከሌሊቱ ጾም እሰግዳለሁ እተኛለሁ እንደዚሁም ጾምንም ቀናትንም ከፊሉን እሰግዳለሁ ከፊሉን ጾማለሁ ከፊሉን አፈጥራለሁኝ አሉ ሌሊቱንም እንደዚሁ እሰግዳለሁ እተኛለሁ ሴቶችንም አግብቻለሁ فمن رغب عن سنتي فليس مني ከኔ ሱናችን ላይ ያፈነገጠ የዞረ ሰው ከኔ አይደለም አሉ የፈለኩት በዒባዳ እንኳን ራስን መጉዳትን በዚህ ደረጃ አልፈቀዱም በዒባዳ እንኳን ራስን መጉዳትን በዚህ ደረጃ አልፈቀዱም እኛ በጫት ነው ራስን እየጎዳ ሊከራከር የሚነሳው ስለዚህ እሺ ሰዓት ያለቀ ስለሆነ ጠቅለል ለማድረግ እሞክራለሁ ከዚህ ጉዳይ ለመውጣት ከዚህ ፈተና ለመውጣት የሚያስፈልጉ ሁለት ሶስት ነጥቦች የተወሰኑ ነጥቦችን ለማንሳት ያክል የመጀመሪያው ነገር ከጫት ጉዳት እንጂ ትርፍ እንደሌለ ይሄ ነው የሚባል የጎላ ለአኺራ የሚሻገር ነገር ስለሌለ የሚገኙ ጥቅሞችም ምናባዊ ስለሆኑ ይሄንን ቆርጦ ማመን ያስፈልጋል ጉዳት እያስከተለብኝ ነው ራስ ጋር ተማመን መጀመሪያ ያላመነ ሰው ድርቅና ነው ለመተው እንዴት ብሎ ያምናል እሱ ራሱ አላመነማ ሁለተኛ አላህን መፍራት እውነተኛ በሆነ መልኩ አላህን መፍራት يا ايها الذين امنوا اتقوا الله حق تقاته እውነተኛ የሆነ ተውበትን ያስገኘ ሰው እውነተኛ የሆነ መፍራትን ያስገኘ ሰው በእርግጠኝነት አላህ ያድለዋል ከልብ ካለቀሱ እንባ ይገድም ይባላል ብዙ ሰዎች መተው እኮ እንፈልጋለን ግን አቃተን ይላሉ መጀመሪያ ደራስ ወስነሃል ወይ ከውስጥ ከዚህ በላይ ያለም ነገር ይተዋል ከዛ ሙጃሃደተ ነፍስን መታገል ራስን ማሸነፍ ያስፈልጋል والذين جاهدوا فينا لنهدينهم سبلنا ጫትን ሳታሸንፍ ነው ስለ ጂሃድ የምታወራው ቀብር አትቆፍርም አይደለም ጂሃድ ልትወጣ ቀርቶ ጫት በዚህ ደረጃ የሚቀም የሆነ ሰው ቋሚ የሆነ ሰው ጉልበቱንም ነው የሚነጠቀው ለፍስፍስ ነው የሚሆነው ሌላው ቀርቶ ማለት ነው ስለዚህ እውነተኛ የሆነ ቆራጥነት ከውስጥ ይደር መጀመሪያ ከዛ ሰበቦቹን አድርስ ከዛ ባለፈ ትልቁ በሽታ ክፉ ጓደኛ ነው ቃሚ ጓደኛ ነው ራቅ አብረህ እየተቀመጥክ አብዛኛው ጫት ቃሚ እኮ በጓደኛ የተማረከ ነው እቺን ብቻ ያለቀንጠስ ያረጋይ ይጥልልሃል ሰዎች ለኸይር ስራ ከሚተባበሩት የበለጠ ኸምር ቤት ያሉ ሰዎች በኸምር ይገባበዛሉ ጫት ቦታ ያሉ ሰዎች ለጫት ይተጋገዛሉ ለጫት 100 200 ብር ይሰጡታል የሚቸገረው ማሰሪያ ፌስታል ነው 1 ብር 10 ብር መግዛት ነው የሚቸገረው አንድ ቦታ ሰዎች የሆነ ጥናት ሊያካሂዱ መጡ ይሄ ህዝብ ሁሉም ይቅማል እንዴ አዎ አብዛኛው ይቅማል ምንድነው የምትሰራው አንተ ትቅማለህ አዎ ይቅማለሁ ስራህ ምንድነው ስራ የለኝም ታዲያ ከየት አግኝተህ ነው የምትቅመው አሉት ይገርማችኋል እኔም አላውቀውም ማለት እኔም አላውቀውም የጫት አገኛለሁ የምቸገረው ጫቱ መያዣ ፌስታል ነው አለ ያላወቀው ቋሚ ስላልሆነ ነው ከያቅጣጫው ስለሚመጣ ነው እንጂ ያላወቀው ሰው እየሰጠው ያለው ሰዎች በጫት ላይ ሲሆን አንዱ ለሌላ ያዝናል ግን ወንጀለኞች ናቸው ተጠያቂ ናቸው እነሱ ዛሬ አስደሰትን ብለው ነው እያሰቡ ያሉት ሰዎችን እየጎዱ ነው ያሉት ولا تعاونوا على الاثم والعدوان በወንጀልና ወሰን በመተላለፍ አትተባበሩ ነው የተባለው በጥፋት እየተባበሩ ነው ተጠያቂ ነው የሚሆኑት ስለዚህ አንደኛው ከዚህ ጥፋት መገላገያ ራቅ መሸሽ ያለብህና አካል መሸሽ አለብህ ከዛ ባለፈ ግን የቃሚውን ቁጥር ለመቀነስ ቢያንስ እንዲን ይላካል ካለ እባክህን ቢያንስ ወደ ልጆችህ አታውርሰው እባክህን ልጆችን በጊዜ መቆጣጠር ስትችል ዝም አትበል እንዲህ አይነት ቤተሰብ ውስጥ ጥፋት እየተፈጸመ ያየ ምንም የማይመስለው ሰው ደዩስ ነው ምንም የማይመስለው ሰው እዚህ ላይ ቢያንስ በሚብቃበል በተችል እኮ በህዝብ መሃል እጅህን አንስተህ እኔን ያየ ይቀጣያል ከምትዞርበት ነው ህዝብን የምታስተምርበት ነው ይሄ ከቀረ ቢያንስ ልጆችህ ላይ እንኳን አቁም ስለዚህ
ይህንን አረንጓዴ መርዝ ከዚህ የከፋ ከዚህ የሰፋ ሰፋ ያለ ሰፊ ዳሰሳ ይፈልጋል። እርስ በርሳችን የእውነት ተቆርቁረን ህዝባችንን ወገናችንን ከዚህ መርዝ ለመገላገል የምንችለውን ሰበብ ልናደርስ ይገባል። አላህ ወገናችንን ከዚህ ያውጣልን። በዚህ የሚነግደውንም አላህ ሐላል የሆነ ሪዝቅ ይስጠው። የሚገርም ነው። ጫት ቤት ከፍቶ ሐላል ጫት ቤት ይለዋል። ምን ትሉታላችሁ? አሁን ስላቅ ስንትና ስንት ህዝብ እየጎዳ ማለት ነው። አላህ በዚህ መልኩ ወላጅ ጋር እንኳን መተባበር አይፈቀድም። ስለዚህ በምንችለው መልኩ ወገናችንን ከዚህ ለማውጣት የምንችለውን እናድርግ። አላህ ከዚህ አደጋ ይገላግለን፣ ከዚህ ሙሲባ ያውጣን። እዚህ ላይ አቁማለሁ። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።